ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የትልቁ የገናናው የሻምፒዮኑ ክለባችን አርሰናል የመድፈኞቹ ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ ምንጮች ብቻ ሰብስበን ይዘንላችሁ መጥተናል። እናንተም ደግሞ ቪዲዮን ላይክ በማድረግ ቪዲዮን እስከ መጨረሻው ድረስ መከታተልና ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። የመጀመሪያ መረጃችን የሚሆነው ጋብርኤል ጄሱስ ነው። አርሰናል ለብራዚላዊው አጥቂ ጋብርኤል ጄሱስ በርካታ የናስፈርመው ጥያቄ እየደረሱት ሲሆን ክለቡ ተጫዋቹን ለመልቀቅ በ20 ሚሊዮን ፓውንድ ጽኑ አቋም ይዟል። ጄሱስ ከለቀቀ ደግሞ አርሰናል በቀጥታ ወደ ኦሌ ዋትኪንስ ዝውውር ይገባል የሚል መረጃ ዴይሊ ሜል እያስነበበን ይገኛል። እንግዲህ አሁን ላይ አርሰናል ጋብርኤል ጄሱስን የመሸጥ ከፍተኛ ፍላጎት ያለው ሲሆን ተጫዋቹ በክረምቱ የዝውውር መስኮት ከአርሰናል የሚለቀቅ ከሆነ ቀጣይ መዳረሻው የጣሊያን ሴሪያ ቲሞች ሊሆኑ እንደሚችሉ ነው የተለያዩ የመረጃ ምንጮች የዘገቡ የሚገኙት። ከወደ ጣሊያን እጅግ በጣም በርካታ ቲሞች የናስፈርም ጥያቄ ያቀረቡለት ይገኛሉ። በዛው በእንግሊዝም ከፍተኛ የሆነ ፍላጎት ያላቸው ክለቦች ያሉ ሲሆን ነገር ግን ከእንግሊዝ ፕሪሚየር ሊግ ካሉ ቲሞች ላቅ ባለ መልኩ ከወደ ጣሊያን ያሉ ቲሞች እጅግ በጣም በርካታ ናቸው። ክለቦቹም በርካታ ናቸው። ፍላጎታቸውም ጠንከር ያለ እንደሆነ ነው መረጃዎች የጠቆሙ የሚገኙት። እንዲሁም ደግሞ አርሰናል ይህንን ተጫዋች ከለቀቀ ኦሌ ዋትኪንስን ለማዞር ፍላጎት እንዳለው ነው የተለያዩ መረጃዎች የጠቆሙ የሚገኙት። እንግዲህ አሁን ላይ ኦሌ ዋትኪንስን ለማስፈረም እንደሚፈልግ አርሰናል እየዘገቡ ያሉ የመረጃ ምንጮች ዴይሊ ሜል ብቻ አይደለም። ለምሳሌ ሀለኮት ኦፍሳይድና ቲም ቶክ በዛሬው ዕለት ያወጡት መረጃ ምንድን ነው? አርሰናል ጋብርኤል ሄሱስን ለቆ የሚሄድ ከሆነ ምትክ አድርጎ የ30 ዓመቱን የአስቶን ቪላ አጥቂ ኦሌ ዋትኪንስን ለማስፈረም ሁኔታዎችን እየተከታተለ ነው የሚል መረጃ ኮት ኦፍሳይድ ቲም ቶክም እያስነበቡን ይገኛሉ። ዋትኪንስ የልጅነት የአርሰናል ደጋፊ በመሆኑ ወደ ሰሜን ለንደን የመምጣት ፍላጎት አለው። አስቶን ቪላ ምትክ አጥቂ ካገኘ ዋትኪንስን በ40 ሚሊዮን ፓውንድ ገደማ ሊለቀው ይችላል የሚል መረጃ ነው እንግዲህ ኮት ኦፍሳይድም ቲም ቶክም እያስነበቡን የሚገኙት። በተለይም አሁን ላይ የተጫዋች እንግዲህ እድሜው የገፋ በመምጣቱ ምክንያት አሁን ላይ እንግዲህ አስቶን ቪላዎች በአሪፍ ዋጋ መሸጥ ይፈልጋሉ። ኦሌ ዋትኪንስ አሁን ላይ ካለበት አቋም ፕላስ ደግሞ ተጫዋቹ ኮንትራት እያበቃ በመምጣቱ እንዲሁም ደግሞ የተጫዋቹ እድሜ እየገፋ በመምጣቱ ከዚህ በኋላ 40 ሚሊዮን ፓውንድ ድረስ አውጥቶ የትኛውም ቲም ይገዛኛል ብለው አያስቡም። 1 ዓመት 2 ዓመት በቆየ ቁጥር ማለት ነው። ስለዚህም በ40 ሚሊዮን ፓውንድ ይህንን ተጫዋች በመሸጥ ከዛም በኋላ የእሱን ተተኪ ወጣት የተባለ አጥቂን ማስፈረም እንደሚፈልጉ ነው መረጃዎች የወጡ የሚገኙት። በተለይም ደግሞ ኒኮላስ ጃክሰን የቼልሲውን ኒኮላስ ጃክሰንን ለማስፈረም ከፍተኛ የሆነ ፍላጎት አላቸው አስቶን ቪላዎች የሚል መረጃ ዴቪድ ኦርነስቲ በተደጋጋሚ ሲዘግብ እንደነበረ ይታወቃል። ስለዚህም ይህ ተጫዋች በክረምቱ የዝውውር መስኮት ከአስቶን ቪላ ቤት የሚለቅበት እድል አለ። በተለይም ደግሞ አሪፍ ገንዘብ የሚቀርብ ከሆነ አስቶን ቪላዎች ለመልቀቅ ፈቃደኞች ናቸው። ተጫዋቹ ደግሞ በግል ጉዳይ ከአርሰናል ጋር ለመስማማት ያን ያህል ችግር አለበት ተብሎ ወይም ፈተና ይሆናል ተብሎ አይጠበቅም። ምክንያቱም ደግሞ ተጫዋቹ የልጅነት ህልሙ ለአርሰናል መጫወት እንደሆነ ይታወቃል። ከዚህ በፊትም እንግዲህ አርሰናል ይህንን ተጫዋች ለማስፈረም ከፍተኛ ሙከራን ሲያደርግ ነበረ። እንደውም ቪክቶር ኮሬስ ከመምጣቱ በፊት በሾርት ሊስት ውስጥ ከያዛቸው አጥቂዎች መካከል አንዱ እንደነበረ ይታወቃል። እንደነ ሴስኮ እንዲሁም ደግሞ ቪክቶሪዮ ኮሬስ ያስፈረምነው ተጫዋች ጭምር ኦሌ ዋትኪንስ፣ እነዚህ 3 ተጫዋቾች በአርሰናል ራዳር ውስጥ ነበሩ፣ ሾርት ሊስት ውስጥ ነበሩ። በተለይ ሚካኤል አርቴታ ኦሌ ዋትኪንስን ለማስፈረም ከፍተኛ ፍላጎት ነበረው። ነገር ግን ቪክቶር ኮሬስን ነው ያስፈረም ነው። ያው የመጀመሪያ አማራጭ ምርጫችን ሴስኮ፣ ከዛም በኋላ ዮኮሬስ ነበር፣ ከዛ ኦሌ ዋትኪንስ ነበር። የዮኮሬስ ዝውውር ስለተሳካልን ነው እንጂ በቀጥታ ይህንን ተጫዋች ለማስፈረም ነበረ እንግዲህ የምንሄደው። የቪክቶር ኮሬስ ዝውውር የሴስኮም ዝውውር ከማይሳካ ቢሆን ኖሮ ማለት ነው በዛን ሰዓት ላይ። ከዛም የዝውውር መስኮት በፊትም ከዛሬ ዓመት በነበረው የዝውውር መስኮት በፊትም እንግዲህ ይህንን ተጫዋች ለማስፈረም አርሰናል ከፍተኛ ፍላጎት ነበረው። ተጫዋቹ ለመምጣት ፈቃደኛ ነበር። ነገር ግን ከፍተኛ የሆነ ገንዘብን ነበረ ሲጠሩ የነበሩት አስቶን ቪላዎች። አሁን ላይ ግን የተጫዋቹ ዋጋ እስከ 40 ሚሊዮን ፓውንድ እንደሚደርስ ነው መረጃዎች የወጡ የሚገኙት። እንግዲህ ተጫዋቹ በግራ ክንፍ በኩል መጫወት የሚችል በሴንትራል ፎርዋርድ በትክክለኛ 9 ቁጥር ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። በባለፈው የውድድር ዘመን 48 ጨዋታዎችን አድርጎ 24 ጎሎችና 11 አሲስትን ማስመዝገብ ችሏል። በሁሉም ውድድሮች ለእንግሊዝም ተሰልፎ በተጫወተባቸው ከእንደገና ደግሞ ለአስቶን ቪላ
በቻምፒዮንስ ሊግ ሊሆን ይችላል በቻምፒዮንስ ሊግ ሲሆን በኢሮፓ ሊግም እንዲሁም ደግሞ በተለያዩ ውድድሮች በዶሜስቲክም እንዲሁም ደግሞ በፕሪሚየር ሊግም የተጫወተባቸው ጨዋታዎች ላይ 24 ጎልና 11 አሲስትን ማስመዝገብ ችሏል። በአጠቃላይ 35 ጎልና አሲስትን ማስመዝገብ ችሏል ማለት ነው። 79% የፓስ ትክክለኝነት ወይም ፓስ አኩሬሲ ባለፈው ውድድር ዘመን አስመዝግቧል። 1.4 ቁልፍ ፓሶችን ያደርጋል በየጨዋታው እንዲሁም ደግሞ 1.6 ፕሮግሬሲቭ ፓሶችን ማድረግ ችሏል በየጨዋታው እንዲሁም ደግሞ 3.1 ሹቶችን በየጨዋታው ያደርጋል። እንዲሁም ደግሞ 1.4 ታርጌት የጠበቁ ወይም ደግሞ ሙከራቸው ኢላማቸውን የጠበቁ ሙከራዎችን በየጨዋታው ማድረግ ችሏል። 1.3 የተሳኩ ድሪብሎችን በየጨዋታው ማድረግ ችሏል። ባለፈው ውድድር ዘመን እጅግ በጣም አስገራሚ የሆነ ተጫዋች ነው ማለት እንችላለን። ይህ ተጫዋች እንግዲህ አሁን ላይ የጋብርኤል ሄሱስ ተተኪ ተደርጎ ወደ አርሰናል እንዲመጣ አርሰናሎች ይፈልጋሉ የሚል መረጃ እየወጣ ይገኛል። አርሰናል እንግዲህ ይህንን ተጫዋች ጋብርኤል ሄሱስን ካልሸጠ ግን ኦሌ ዋትኪንስን የሚያስፈርምበት እድል አነስተኛ እንደሆኑ ነው የተለያዩ መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ማርክ በርናል ነው። አርሰናል የ18 ዓመቱን የባርሴሎና የተከላካይ አማካኝ ማርክ በርናልን ለማስፈረም ሁኔታዎችን እያጠና ይገኛል የሚል መረጃ ኤስፔን የተባለው ታማኝ የተባለ መረጃ ምንጭ እያስነበበን ይገኛል። ተጫዋቹ የላማሲያ አካዳሚ ትልቅ ተስፋ ተደርጎ የሚወሰድ በመሆኑ የበርካታ የአውሮፓ ክለቦችን ቀልብ ስቧል። አሁን ላይ እንግዲህ ከአርሰናል በተጨማሪ ቼልሲ ይህንን ተጫዋች ይፈልጋል። ሌሎችም በርካታ የፕሪሚየር ሊግ ቲሞችም ይህንን ተጫዋች በጥብቅ እንደሚፈልጉ ነው መረጃዎቹ ይወጡ የሚገኙት። ነገር ግን ተጫዋቹ ምርጫው ወደ ፕሪሚየር ሊግ ማምጣት ነው። ከእንደገና ደግሞ ወደ ሻምፒዮኑ ወደ አርሰናል ማምራት እንደሚፈልግ ነው የተለያዩ መረጃዎች ይወጡ የሚገኙት። ነገር ግን አርሰናል እስካሁን ምንም አይነት ይፋዊ የሆነ ንግግርን ከተጫዋቹ ጋር ሆነ እንዲሁም ደግሞ ባርሴሎና ጋር ምንም አይነት ነገርን እንዳላደረገ ነው ኤስፔን አያይዞ እየዘገበ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ኮሪያ ዴሎ ስፖርት እንዲሁም ደግሞ ሜትሮ ስፖርት የተባለው የእንግሊዝ ጋዜጣ እንዲሁም ደግሞ የጣሊያን ጋዜጣ ኮሪያሬ ዴሎ ስፖርት እንዳስነበቡን ከሆነ አርሰናል የተከላካይ ክፍሉን ለማጠናከር በሚደረገው እንቅስቃሴ የቶተናሙን ካፒቴን ክሪስቲያን ሮሜሮ ሁኔታ እየተከታተለ ይገኛል። ተጫዋቹ የዝውውር መስኮቱ ከመዘጋቱ በፊት ቶተናምን ይለቃል ተብሎ የሚጠበቅ ሲሆን ቼልሲና ኢንተር ሚላንም ይፈልጉታል የሚል መረጃ ነው ኮሪየሮ ዴሎ ስፖርት እንዲሁም ደግሞ ሜትሮ ስፖርት የተባለው የእንግሊዝ ጋዜጣ እያስነበቡን የሚገኙት። እንግዲህ እኔ ግን ይህ ነገር ሐሰተኛ ነው ወይም ደግሞ የሆነበት እድል እጅግ በጣም አነስተኛ ነው ብዬ አስባለሁ። ምክንያቱም ደግሞ አሁን ላይ ይሄ መረጃ የወጣው ምክንያት ብዬ ማስበው እኔ በግሌ ተጫዋቹ ወደ ኢንተር ሚላን ማምራት ይፈልጋል። ስለዚህም ኢንተር ሚላኖች ደግሞ ረጋ ቀስ እያሉበት ነው የሚገኙት። የፊው ጥያቄ ለቶተናም እያቀረቡ አይገኙም። ከተጫዋቹ ጋር በግል ለመስማማት በጣም ጥቂት ነገሮች እንደቀሩት ነው የተዘገበ የሚገኙ። ስለዚህም ተጫዋቹ ኤጀንቶች ይህ ነገር አለ ቅመም ነገር እንዲፈጥኑ ኢንተር ሚላኖች እንዲፈጥኑ አርሰናል ሊቀማኝ ነው፣ ቼልሲ ሊቀማኝ ነው ብለው እንዲያስቡ አድርገው የፈጠሩት የራሳቸው ወሬ ይመስለኛል። ስለዚህ ይህ ነገር እንግዲህ ክሪስቲያን ሮሜሮ ወደ አርሰናል የሚመጣበት እድል አነስተኛ ይመስለኛል። እስቲ እናንተስ ምን ታስባላችሁ? በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ሁሊያን አልቫሬዝ ነው። አርሰናል አርጀንቲናዊው አጥቂ ሁሊያን አልቫሬዝ ከአትሌቲኮ ማድሪድ የመልቀቅ ፍላጎት እንዳለው እንዳወቀ ወዲያውኑ ይፋዊ የዝውውር ጥያቄ ለማቅረብ ተዘጋጅቷል የሚል መረጃ ግሬም ቤሊ እያስነበበን ይገኛል። ከክለቡም ሆነ ከተጫዋቹ ጋር በሚደረገው የግል ጥቅማጥቅም ስምምነት ትልቅ እንቅፋት አይሆንም ተብሎ ይታመናል። ሆኖም አልቫሬዝ አሁንም ቢሆን ወደ ባርሴሎና ማምራትን ይመርጣል የሚል መረጃ ነው ግሬም ቤሊ እያስነበበን የሚገኘው። ማርካ የተባለው ደግሞ ታዋቂው የስፔን የስፖርት ዕለታዊ ጋዜጣ ስለ ሁሊያን አልቫሬዝ ምንድን ነው ያለው? አርሰናል አልቫሬዝን ለማስፈረም ጥረቱን አጠናክሮ ቀጥሏል። ክለቡ የ100 ሚሊዮን ዩሮ የዝውውር ፓኬጅ ለማቅረብ የተዘጋጀ ሲሆን አጥቂውን ቪክቶር ዮኬሬስንም በዝውውሩ ውስጥ አካቶ ለአትሌቲኮ ማድሪድ ለማስረከብ አስቧል። ሚኬል አርቴታ አልቫሬዝን ዋና የጥቃት መስመር ኢላማው አድርጎታል የሚል መረጃ ነው ታማኝ የተባለው የመረጃ ምንጭ ማርካ እያስነበበን የሚገኘው። እንግዲህ ማርካ የተባለው የመረጃ ምንጭ እጅግ በጣም ታማኝ ነው። ይህ ነገር እንግዲህ ከቀን ወደ ቀን በተለይም ሁሊያን አልቫሬዝ በቪክቶር ዮኬሬስ ለመቀየር አርሰናል እቅዳለሁ የሚለው መረጃ ከቀን ወደ ቀን በተለያዩ የመረጃ ምንጮች የተዘገበ ይገኛል። እኔ ግን በግሌ ያ ነገር የሚሳካበት እድል አነስተኛ ነው ብዬ አስባለሁ። አርሰናል 100 ሚሊዮን ዩሮ ሊከፍል ይችላል እንጂ ቪክቶር ዮኬሬስን ይሸጣል ብዬ አላስብም። ነገር ግን አንዳንድ የመረጃ ምንጮች ለምሳሌ ካደና ሴር የተባለው የስፔን ታዋቂ ትልቅ የሬዲዮ ጣቢያ ስለ አልቫሬዝ የዘገበው መረጃ ምንድን ነው የሚለው? አልቫሬዝ አትሌቲኮ ማድሪድን የሚለቅ ከሆነ ቀጣይ መዳረሻው እንግሊዝ ፕሪሚየር ሊግ የመሆን እድሉ እጅግ ከፍተኛ ነው። አርሰናል ተጫዋቹን ለማስፈረም ከተወዳዳሪዎቹ በተሻለ ደረጃ ላይ የሚገኝ ሲሆን ከፍተኛ የገንዘብ ጥያቄ ለማቅረብም ዝግጅቱን ጨርሷል የሚል መረጃ ነው
ካደና ሴር የተባለው የስፔን ታዋቂና ትልቅ የሬዲዮ ጣቢያ እያስነበበን የሚገኘው እያሰማን የሚገኘው እንግዲህ ሁሊያን አልቫሬስ አሁን ላይ እንግዲህ ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ እንደሆነ የተለያዩ መረጃ ምንጮች እየዘገቡ ይገኛሉ። በተለይም ደግሞ ተጫዋቹ ወደ ባርሴሎና የሚያደርገው ዝውውር የማይሳካለት ከሆነ ቀጣዩ ምርጫው እንግዲህ አርሰናል እንደሚሆን ነው መረጃዎቹ ጥቆሙ የሚገኙት። እስቲ እናንተስ ምን ታስባላችሁ? በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን ብሩኖ ጊማሬሽን ይመለከታል። ፋብሪዚዮ ሮማኖ እንዳስነበበን ከሆነ በዩቲዩብ ገጹ ላይ ማለት ነው የአርሰናሉ አሰልጣኝ ሚኬል አርቴታ ብሩኖ ጊማሬሽ በጥቂት ቀናት ውስጥ የአርሰናል ተጫዋች እንዲሆን በከፍተኛ ሁኔታ በውስጥ መስመር እየገፋበት ይገኛል እና ትልቅ ፍላጎት አሳይቷል ሚኬል አርቴታ የሚል መረጃ ፋብሪዚዮ ሮማኖ በዩቲዩብ ገጹ እየተናገረ ይገኛል። እንግዲህ አሁን ላይ ብሩኖ ጊማሬሽን የመረጠው ሚኬል አርቴታ ነው። ከፍተኛ የሆነ ፍላጎት አለው በተጫዋቹ ላይ የሚል መረጃ ነው ፋብሪዚዮ ሮማኖ ይዞ እየወጣ የሚገኘው። ተጫዋቹ እና የሚኬል አርቴታ ቡድን ክለባችን አርሰናል አሁን ላይ በግል ጉዳይ ተስማምቷል። በፕሪንሲፓል ደረጃ በቃል ደረጃ ተስማምቷል። ይህ አላል የግል ጉዳይ ብዙም የሚያሳስበን ጉዳይ አይደለም፣ ወይም ፈተና የሚሆንብን ጉዳይ አይደለም። አሁን ላይ ትንሽ ፈተና ሊሆንብን የሚችለው ኒውካስትል ዩናይትድ ትላልቅ የተባሉ የአማካኝ ስፍራ ተጫዋቾቹን በመሸጡ ምክንያት ይህንን ተጫዋች በትንሽ ገንዘብ መሸጥን አይፈልግም። በተለይም ደግሞ ከቶናሊ ቀደም ብለን ይህንን ተጫዋች ብናስፈርም ኖሮ ለአርሰናል እጅግ በጣም ቀላል ይሆናል ብዬ አስብ ነበር። ነገር ግን አሁን ላይ ቶናሊ ሞቶባቸዋል። አሁን ላይ ደግሞ ብሩኖ ጊማሬሽንም እየጠየቀን እንገኛለን። እጅግ በጣም ከፍተኛ የሆነ ገንዘብን ይጠይቃሉ ተብሎ ይጠበቃል። ከፍተኛ የሆነ ገንዘብ የምናቀርብላቸው ራሱ ተጫዋቹን የመሸጥ ፍላጎት እንደሌላቸው ነው መረጃዎች የወጡ የሚገኙት። ነገር ግን እስከ 80 ሚሊዮን ፓውንድ 85 ሚሊዮን ፓውንድ የምናቀርብ ከሆነ ግን ለመሸጥ ፈቃደኞች ናቸው። አሁን ላይ አርሰናል እስከ 65-70 ሚሊዮን ፓውንድ ነው እያቀረበ የሚገኘው። እንግዲህ ያ ገንዘብ በኒውካስትል ዩናይትድ ዘንድ ተቀባይነት ያገኛል ተብሎ ባይጠበቅም፣ ነገር ግን ሚካኤል አርቴታ ተጫዋቹ ወደ አርሰናል እንዲመጣ ከፍተኛ የሆነ ጥረትን እያደረገ እንዳለ ነው መረጃዎች የጠቆሙ የሚገኙት። ፕላስ ደግሞ ከዚህ በኋላም ሌሎች የተሻሻሉ የዝውውር ቢዶዎችን ጥያቄዎችን አርሰናል ያቀርባል ተብሎ ነው የሚጠበቀው። እስቲ ወደፊት የምናይ ይሆናል። ብሩኖ ጊማሬሽ አስጨንቆ ኒውካስትል ዩናይትድ ልቀቁኝ በግድ ገንዘብ ቀንሶ ብሎ አስቀንሶ እንግዲህ አሁን ላይ ባቀረብ ነው በ70 ሚሊዮን ፓውንድ በ65 ሚሊዮን ፓውንድ እናስፈርመዋለን ነው የሚለውን ጉዳይ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ቪኒሲየስ ጁኒየር ነው። ታማኝ የተባለው የመረጃ ምንጭ ዴቪድ ኦርነስቲን ምንድን ነው እያለን አርሰናል የሪያል ማድሪዱን የክንፍ አጥቂ ቪኒሲየስ ጁኒየርን ለማስፈረም የመጀመሪያ ደረጃ ዳሰሳ እያደረገ ይገኛል። እስካሁን በክለቦች መካከል ይፋዊ ንግግር ባይደረግም ዝውውሩ በአርሰናል አመራሮች ዘንድ ሙሉ ጽድቅ ሆኗል ወይም ደግሞ ጸድቋል። የዝውውሩ መሳካት በቪኒሲየስ እና በሪያል ማድሪድ መካከል ባለው የውል ሁኔታ ላይ የተመሰረተ ሲሆን ማድሪዶች ተጫዋቹን በነፃ ዝውውር ላለማጣት ሲሉ ውል ካላራዘመ በዚህ ክረምት ለመሸጥ ይገደዳሉ እያለን ይገኛል። ታማኝ የተባለው የመረጃ ምንጭ ዴቪድ ኦርነስቲን ማለት ነው። እጅግ በጣም መልካም ዜና ነው ለአርሰናል። ምክንያቱም ደግሞ በክረምቱ የዝውውር መስኮት የክንፍ መስመሩን ማጠናከር ይፈልጋል። በርካታ ተጫዋቾችም ስማቸው ከአርሰናል ጋር ቢያያዙም ነገር ግን ተጫዋቾቹ ክለቦቻቸው የሚጠይቁት ገንዘብ እጅግ በጣም ጣሪያ ነክ ናቸው። ከ120 ሚሊዮን ፓውንድ በላይ ናቸው። 116 ሚሊዮን ፓውንድ ሞርጋን ሮጀርስን ስንፈልግ ተባለን። አርሰናል መክፈል ስላልፈለገ በድርድር ለማስቀነስ ፈለገ። እንግዲህ አልተሳካለትም። ከእንደገና ደግሞ ብራድሊ ባርኮላ አሁን ላይ እስከ 116 እስከ 120 ሚሊዮን ፓውንድ ነው እየተጠራበት የሚገኘው። ሌሎችም ጽሑፎች ስንመለከት ከ120 ሚሊዮን ፓውንድ በላይ ነው እየተጠራባቸው የሚገኘው። ነገር ግን ቪኒሲየስ ጁኒየርን ስንመለከት ከሞርጋን ሮጀርስ ከብራድሊ ባርኮላ ከሌሎችም የክንፍ መስመር ተጫዋቾች አይደለም ከነዚህ በዓለማችን ላይ ካሉ ምርጥ ከተባሉ የዊንግ ቦታ ላይ ከሚጫወቱ ተጫዋቾች በአንደኝነት ደረጃ የምናስቀምጠው ቪኒሲየስ ጁኒየርን እንግዲህ በ100 ሚሊዮን ፓውንድ የምናገኝበት እድል እጅግ በጣም ሰፍቷል። ምክንያቱም ደግሞ ሪያል ማድሪዶች አሁን ላይ ኮንትራት አቅርበውለታል። ተጫዋቹ ለመፈረም ፈቃደኛ አይደለም። በደሞዝ በተለያዩ ነገሮች ረገድ በሪያል ማድሪድ ቤት ለመቀጠል ፈቃደኛ አይደለም። በተለይም በደሞዝ ማለት ነው። ቪኒሲየስ ጁኒየር የፈለገውን ደሞዝ ማድሪዶች ለመክፈል ፈቃደኞች አይደሉም። ስለዚህም ኮንትራት የሚፈርምበት እድል አነስተኛ ነው ተብሎ ነው እየተዘገበ የሚገኘው። ስለዚህም በሚቀጥለው ዓመት ደግሞ የተጫዋቹ ኮንትራት ያበቃል ከሪያል ማድሪድ ጋር ያለው። ስለዚህም በሚቀጥለው ዓመት የክረምቱ የዝውውር መስኮት በነፃ
እናገኘዋለን ማለት ነው። ፍሪ ኤጀንት ይሆናል ቪኒሲየስ ጁኒየር። ያ እንዲሆን ደግሞ በጭራሽ ማድሪዶች አይፈልጉም። አሁን ላይ እንግዲህ የተጫዋቹ ዋጋ እስከ 130 ሚሊዮን ፓውንድ ድረስ ቢሆን ራሱ አሁን ላይ ይህንን ተጫዋች በግዴታነት መሸጥ ስላለባቸው እስከ 100 ሚሊዮን ፓውንድ ዝቅ ሊሉ እንደሚችሉ ነው የተለያዩ ታማኝ የተባሉ የመረጃ ምንጮች እየዘገቡ የሚገኙት። እንዲሁም ደግሞ አሁን ላይ አርሰናል 100 ሚሊዮን ፓውንድ ይህንን ተጫዋች ማግኘት ማለት እጅግ በጣም የምስራች ነው ማለት እንችላለን። እንግዲህ እጅግ በጣም መልካም ይሆናል አርሰናል ብለን እናስባለን። ምክንያቱም ደግሞ ተጫዋቹ ወርልድ ክላስ ተጫዋች ነው። በተለይም ወርልድ ክላስ ተጫዋች ካስፈረመን እጅግ በጣም ሰነባብተናል። አርሰናል ለመጨረሻ ጊዜ ያስፈረምነው በተለይም በዓለም ደረጃ ወርልድ ክላስ የምንለው ቢያንስ ኦዚልን ነው ልንችላለን። አሌክሲስ ሳንቼዝ ሞስት ፕሮባብሊ ኦዚል ሊሆን ይችላል። ነገር ግን ሌሎችን ተጫዋቾች ስንመለከት አሁን ላይ አርሰናል ወርልድ ክላስ የተባለ በተለይም በዓለም ደረጃ በክለቡ ሳይሆን በዓለም ደረጃ እጅግ በጣም ምርጥ የተባለ ተጫዋች እስካሁን ድረስ ካስፈረምን እጅግ በጣም ቆይተናል። ስለዚህም አሁን ላይ በድጋሚ ንጉስ የሆነውን ትልቅ የሆነውን አርሰናል እየተመለከተ እንገኛለን። ቪኒሲየስ ጁኒየርን ለማስፈረም እንቅስቃሴ ጀምሯል። እንግዲህ አርሰናል በውስጥ አመራሮች ውይይት አድርገው ስብሰባ አድርገው ዝውውሩ ጸድቋል። በቃ ስራ ጀምሩ ተብሎ ተፈቅዶላቸዋል። አሰልጣኙም እንዲሁም ደግሞ ባለቤቱ ዳይሬክተሩ ውይይት አድርገው ስብሰባ አድርገው ከዛም በኋላ እሺ ይጽደቅ፣ በቃ ስራ ጀምሩ፣ ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሩ ተብሎ ጸድቋል እያለን ይገኛል ዴቪድ ኦርነስቲን። ስለዚህም በቅርብ ጊዜያት እንግዲህ ይፋዊ ንግግር ሊጀመር የሚችልበት እድል እጅግ በጣም ሰፊ ነው ማለት እንችላለን። በዛ ላይ ደግሞ ለምሳሌ እንደነ ሞርጋን ሮጀርስ፣ ሌሎችም እንደነ ብራድሊ ባርኮላ የመሳሰሉ ተጫዋቾችን ልናስፈርም በምንሞክርበት ሰዓት የተለያዩ ተፎካካሪዎች አሉ። ነገር ግን አሁን ላይ ይህንን ተጫዋች ለማስፈረም ብንሞክር ራሱ ከወደ ሳውዲ ነው እንጂ በአውሮፓ ያሉ ትላልቅ ቲሞች የዚህን ተጫዋች የማስፈረም ሁኔታ እጅግ በጣም ቅርብ ሆኖ እየተከታተሉ እንዳልሆነ ነው። እንደ አርሰናል ሆነው በቅርበት የተከታተሉ እንዳልሆኑ ነው መረጃዎች የጠቆሙ የሚገኙት። ስለዚህም አሁን ላይ አርሰናል ፈልጎ ብቻውን ተፎካክሮ እንግዲህ ይህንን ተጫዋች የሚያስፈርምበት እድል እጅግ በጣም ሰፊ እንደሆነ መረጃዎች የጠቆሙ ይገኛሉ። ለአርሰናል እጅግ በጣም መልካም ዜና ይመስለኛል። እስቲ እናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ